አረቀስ ምንድነው? ምን ሆንክ ደግሞ? ምን ሆነ ነው? እቺ ልጅ እንዳለ እቃው እንዳለ ፋክ ያርጋ ሄደች እኮ ቆንጆት። ኧረ እባክህ እዚህ ጋር ብረን እንዳለ እቃው ልብሱ ተብስባ ፋክ ያርጋ ሄደች። ለምን? ይኸውልህ እኔ ከቤት እሷ ሁሌ ስትወጣ ጊዜ የፈረስ አንጣ የፈረስ ስጠኝ በፈረስ ነው መሄዳት እያለች ገንዘብ ትወስዳለች። እኔ ደግሞ በሰው ፈረስ እስከ መሄድ ድረስ ትሄዳለች ብዬ የራሷ ፈረስ ገዝቼ መገባት በነፍስ ያለ ፈረስ ከነ ነፍሱ ፈረስ። ምን አይነት ሰው ነህ አንተ? ተውኝ ትከዛ ምን ብትለኝ ጥሩ ነው። እግዚአብሔር ያያል የኔ ነገር ከሁለት ፈረስ ጋር አብሬ አልኖራትም ብላ አለደችም። አንተ እውነቷን እኮ ነው። እንዴ ፕሩሽካ እኮ ነው የቀረ። አንተ ራሱ እኮ ፈረስ ልትሆን ማለት አንተ ተደርበህ ልትስድበኝ ነው እንዴ? እኮ አስገባው እኔ እኮ ከቃሌ ዝንፋት 5 10 በዛ እናት ነው ልቤ ከወለሉት የኔ እናት ነው ነው የኛ እናት አትወል መቸገር ነበረባት። ሰርጅና 6 ልጅ ወልጄ 6 ልጅ በኢንኩቤተር ነው እንደለ ወይኔ ማለት ምንድነው? አባቶት በቤተሰብ ግጥም ያለ ነው እንደሚሰራው አባቶት እዛ ምን አወቅ መከራና ቋልን ልጅን ያዛው ልጅን ያዛው እንደወጣም ነው ማመሰግነው። ተባረከ መሪው እንዳያዞሩት አይኑ ይጣውነ ያላችሁን 10 5 ማዘርኒ ማመሰግነው። ቅድም ያለፉት ሴትዮ አሉ እህቴ ናት። እህቴ ናት። ኧረ እህቴ ናት። አውስ በቁም ጀመራችሁ ብላችሁ ተቀራሉ እኮ በእናትህ ተቸግረን ነው። በቃ ሁለተኛ እንዳመጣው ትግርባል ሰርቶ ይብላል ነጫጭ ምን ያየማ ላይፍ ግን ዳቦ ንቀባብ ነው። አንተ ፕሪንቱ ናቸው ነው እንደምሰሩ ልጃቸው አንድ ቤት በሶስት አንድ ያቀበተ ነው ይሄ ነው በቃ ጓደኛዬ ደህና ነህ? ይተኛዋል ፒስ ሰው ነኝ መቼስ እቸኩላለሁ የሐሳቤን ሁሉ እሻለሁ አንዳንዴማ በቃ ረስቶኛል እላለሁኝ እኔን ትቶኛል። አንተ ግን ስጦታ ሁሉ ነው ታደርግልኛለህ በጊዜው ገብቼ ተመስገን ተሰራ አይደለም ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉኝ በሰላም አለፍኩ በጸጥታ ሁሉም ተሽኖ ለአንተ ጌታ ሰላም ሙዝ አለ ሙዝ ማንጎ አይደል እንዴ ማንዬ ሙዝ ማለት ጣፋጭነቱ ብዙ ነው። አባቴ ስንት ነው? ኪሎ 300 ብር። በቃ አድርግልን። ኪሎ ነው የፈለጋችሁት? ቆንጆ ማለት አድርግልን። አሪፍ አደርግላችኋለሁ። በቃ ከዚህ ነው አድርግላችኋለሁ። በቃ አድርገው። ሳይይ ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አልኩት? አሁን መጣሃል ሌላ የኔ አባት እንደውም ሌላ አድርገው። ምን ልዩነት አለው? ሌላ ማንጎ አድርገው የመሰለ አነስ ካለው ከእነዚህ ላድርግልህ። ይሄኛው አሪፍ ነኛው ለምን እሱ መረጥክ? ግን አሁን አስመረጥሻል ነበር ለእህት አይደለም። ከዚህ ሁሉ ለምን መረጥከው? እሱ መርዛለ እንዴ ማለጂ ምንድነው ችግራችሁ? የፈለጋችሁ እንደው ብርቱካን አድርገው እንደው ብርቱካን አድርገው ምን ለጁስ ነው? ለምን የፈለጋችሁ? ለቁርጥ መንደሪን ነው ማለት ብርቱካን ያለ ነው ያለው። በቃ ያሪፍ ነው አይደል? ይሄኛው በቃ ይሁን አሪፍ አድማ። ለምን እሱ መረጥክ? እስኪ አርጋ ሳይኝ እስኪ ጫማው እስኪ ወደ ዛራ መድበ እስኪ መለስ ቶሎ ሮጥ በለ እስኪ ዝለል ወደዋል ናስ ሌላ ሱቅ አይተን እንምጣ። ኦ አዲስ የገባው ልጅ ነው። ሰላም ቡቤ ይባላሉ። እኔ ደግሞ ጉድናይት ዛፍተር ነው ክላስ። እንዴት ናችሁ? አሁን እንደሚታወቀው ብዙ አዲስ ገቢ ተማሪዎች ስለገቡ ካፌናስ እንጀምራለን ማለት ነው። እሺ ማን የራበው? ማን የራበው? እኔ ርቦኛል። ቲቸር ቀልድ ያዝኩ መሰለኝ። ማን የራበው እንዴ? አንድ ቁጥር ማን ነው? ማን የራበው? ኧረ የኔ ስም ማናየው ነው ቲቸር። ማናየው ሮቤል ነው ስሜ። ማናየው ነው እንዴ? እሺ ማናየው ሮቤል ማን የራበው አላለው? አበበ በጮዬ። ኧረ ቲቸር ስሜ አበበ በሶዬ ነው አለው። ኦ ማይ ጋድ እንደዛ አይነት ስምም ዘንድሮ አለ እንዴ? ወይኔ ጉዴ! ምን ወቅ ተራይ ሲደርስ ምን ልል ነው? ምሮ እንዴ? አቤት ነው የምትለው? ያው ለምሳሌ ቀጣይ የሚጠራው ነው አሰፉ ደባልቄ። አቤት
በቃ አቤት ማለት ይከብዳል። እሺ አቤት አቤት እላለሁ። አቤት ገጀራው ተስሎ አለን እንዴ እንደዚህ ይቻላል እንዴ? ምን አቤት አይደለም እኮ ያለው ሌላ ነገር ነው ያለው። ይኸውልህ አቤትም አልክ አለውም አልክ ያው ዋናው አንተ ክላስ ውስጥ መኖር ብቻ ነው። እና ከሁለቱ አንዱ ምረጥ። እጨጠረ ማጨቅጭቀኝ ምን ይመስላል በእናታችሁ? ከኔ ያመጡብን። እሺ አቤት እላለሁ። አቤት አሞራው yes sir በቃ እኔ ከዚህ ክላስ ወጣ ሳይሻል አይቀርም። ቻው ማለት ምን ብለህ አክስቴ ሞተች ብዬ ነው ያማል እንዴ? ምን ወይ ከፎቅ ላይ ወደቀች ልበል? ካልዳነ ይሞታል። ማን ነው አለው ማለት ያው ካልዳነ አባለው ስቀልድ ነበር እኮ ቲቸር። አክስቴ ሞተች። ምን what the fuck ደረጃ ላይ የወጣች ነበርና ከፎቅ ላይ ወደቀች ማለቴ ሞተች። እሺ ዛሬ በቅያስ ስለሆነ የምንወስዳችሁ ማለት ነው 20 ብር የነበረው 40 ብር ገብቷል። እጥፍ ሆኗል። እሺ ምን ማለት ነው? በሰበብ አስባብ ገንዘብ የምትጨምሩት ምንድነው? ስገቡ በጥርፊያ ነው። ሂሳብ ክፈሉ ስትባሉ ታጎርፋላችሁ። ኧረ በእናትህ አንተ ምን አይተረዳህ? ላፍቶ በላይ ላፍቶ በታች 40 ብር ይላል እንዴ? 40 ብር ነው አንቺ ስራ ትላለህ እንዴ? ሌባ ምንድን ያልከው? ተያዙ እንዳትከፍል ምን ችግር አለ? ማንሽ ማከፍልም? እሷ ነች እንደማከፍልም። እሷ አትከፍልም። ምን የምትለኝ አንተ? አንተ ወደዛ ሱሪን ከፍ አድርግልኝ። ለምን እንደማከፍለው ያኔት ጓደኝ እኔ ቀጠርኩ። አንተ ተራራ በእናትህ ኧረ መሪና ሰው ልገለብጠን ነው እንዴ? ልገለብጠን ነው እንዴ? ኧረ እጅ ፍሬን ሳቢያንስ ለምን ሰላይም ብር ለገንዘብ አንተ ሰው ይወጣ ባንክ አንተ አገላግላችሁ ከመስተወራባችሁ እኔ ጽበን ስማ ቆይ ጀለሴ ዘርዝሬልሽ መጣው። እሺ ብሩ መልስ ስጡኝ። እሺ መልስ ኧረ እነዚህ ሰዎች ኧረ በእናትህ የምታገኙ መስሏል። እሺ እንዴ እኔ ጥርስ ዘርዘረ ጥርሱ የገጠመል ያንተ ነው እንዴ? ምን ካለ የልጅ አይደል እንዴ? ወደ ነው በግድ ታምናታለሽ። ጋሽ እያዩ ነው እንዴ? ቆማ አፍንጫ ጎራዳ ልጅ ያንተ ነው የምትለኝ እኮ በጭራሽ ነው ማለት ነው። ዳኙ ነው ለመፍትሄ ነው የመጣው። አሁን መፍትሄው ምን መሰላችሁ? ጉዳዩ ከተፈጸመበት ቀን ጀምሮ ያለውን ትነግሩኛላችሁ። ከዛ ዳኛችሁ ግጥም አድርጌ ነው ማስታወቂያው። ንገረኛ። ለቱ አርብ ነበር ለቅዳሜ አጥቢያ እዛው ነው ያገኘኋት። ከቤታቸው አቅራቢያ ትንሽ ግሮሰሪ ነበር፣ ከዛ ነው ያገኘኋት። ልክ ፈገግ ሲል በዚህ ዝርዝር ጥርሱ እኔም ጠጋ አልኩኝ፣ አልቻልኩም ወደሱ። እሷም አለች ጠጋ፣ እኔም አልኩኝ ጠጋ። ከዛማ ፈጸምን ሩካቤቱ ጋር ጋሽዬ ባደረኩት ነገር አንድም አላለኝም ቅር። ከራስ ፀጉሬ እስከ እግር ጥፍሬ ያለኝ ነበር ንዝር ውዝርዝር። ሂድ ጋሼ ምንድነው አዛውንት ማሳሳት? አስረዳኛል። ይሄ በቃ አሁን አስረዳኛሉኝ አይደል? በቃኝ። እሺ እንደዚህ ደስ የሚል ጊዜ ከነበራችሁ ብዙ ማታምንበት ምክንያትስ ምንድነው? እኔ አልደበረኝም በዛ በእለቱ። እሺ ትንሽ አልተዋጠልኝ ሪዛልቱ ውጤቱ ማለት ነው ጋሼ፣ ውጤቱ ማለት ነው። ኧረ ዝምቧን ወዶ ማሯን ጠልተዋሉ። ማሯን ዝምቧን ወዶ እንዴ? አንቺ ጥንሰሳ መሀይም እንደዚህ ይባላባባል የለም ያማታል እንዴ? አሳዩት። ይፍረዱ። ሲም ቢኖረው እኮ አንተን ቁጭ እኮ ነው የሚመስለው። ጋሼ ምን ጋሼ እሺ እናት ይቀይሩልኝ እቺ መሀይም ምን ጋሼ እንዴ? ይቀርብሻል። በሶስት ሞግዚት ነው ያደግኩት። አንዷ ጨብጫቢ፣ አንዷ ጉራሽ፣ አንዷ ጨፋሪ። ቀላል ሰው አድርገሽኛል እናት። ይኸውልሽ የሰፈሮች ልጆች ዳቦ እንዲገዙ ካናዳ ነው የምልካቸው ያለ ቪዛ። ቀላል ሰው አድርገሽኛል አንቺ። ለኔ ምንድነው የምታረግልኝ? ባለ 8 በሩን ጋቢና ቪየት ነው የምገዛው። ናቲቱም በቃ በፈጣሪ ወይ ዛሬ ደስ ያለ ስሜት ወይ እናልሻለሁ። በቃ ምንም እንትን የሚል ነገር የለም። ቤት ነው ቤቱን እገዛልሻለሁ። ያማተ ነው ቤት ቁጭ ያማተ ነው ቤት። አንተ ከፍ አድርጌ ነው የምሸናብህ። አንተ የመኪናው ስልኩንም አንተ ያለ አንተ ሰፈር ልጆች ዳቦ ገዛለሁ። ከቺቺን ያለው ዳቦ የምገዛው አንተ ስልኩን ያለኝም እዛ ሄደም ግማታም እበላለሁ ይላል። አፈር አባ ብላ በቃ አሁን እኮ ከቢሮ የሚወጡበት ሰዓት ነው የሚሆነው። አይው ወጣ እንዴ አይደው ሽጉጥ ራሱ መጠበቂያ ነው። አይ ጋሽካጅ ነው እኛ ነን። እስኪ ሰላም ነው። ምንድነው?
ኧረ አንተው ጋር መተን ነው ፈልገን ነበር። እኔ ጋር ናችሁ? ይሄ እኮ ቢሮ እንመላለሳለን። አሁን ለምሳ እኮ ወጣ እዛም ሰዎች ፈልጉን በዛ ሰበከተ ነገራችን ላይ ያው ለጠበቃ ፈልጋችሁ መሰለኝ። ጠብቅ ነገር ነው። በጣም ጠበቃ ጋሽ ቀጭኑ ችኩል ይባላል። የጠቅላይ ፍርድ ቤት እንደዚሁም እስከ በጣም ታዋቂ ነው። በጣም አዎ። እና ታውቃላችሁ ስለኔ። አዎ። እና ምን መሰለህ የሆነ በድንበር ምናምን ተጣልተን ነበርና መሬቱን የኛ ለማድረግ ፈልገን ነበር። ኦኬ መሬቱ እናንተ መሬቱ እናንተ ነው አይደለም? የኛ አይደለም። ያው በድንበር አካንትራልና ቢሮ መጥተህ መወያየት ነው። እና የሚያስፈልገው ምንድን ነው? የሚያስፈልገው ቢሮ ትመጣላችሁ። ቀስ ብለን ያገኝ በቃ ካምፕ ሃይ ምንድን ነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ በጠፕ እንዳለ ግማዳም ካንዲ ቦኒ ጋኒ ቦዲ ጋን ባዲ ሶ ያማል እንዴ? ኧረ አሳልፈኝ በእናትህ ቦዴን ጋንዴ ቦንዳ ሲንጃለዳ ኧረ አሳልፈኝ ጋማዳስ ፖንቲን ካንዲ ቦዲ ጋኒ ቦዲ ጋና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ይገኝ ማለት ነው። ያዘው አሬ ቡና ሱስ እኮ ነው። የቡና ሱስ ያዘው። ወይኔ በእናትህ ሰዓቱ ደርሶ እኮ አሬ ቡና ሱስ እኮ ምንድን ነው? የቡና ሱስ ነው። ወይኔ አስቸገረን እኮ በእናትህ ሰዓቱ ደርሶብህ እኮ ልብሴስ ይኸው እዛ ጋር እኮ ነው። ኧረ ሰው ምን አዲስ ባንክ ነው አላወጣም። ሰላም ነው። በቃ አዲስ ባንክ ከፍተናል። ምርጥ ባንክ እንደዚህ ወለዱ እንደዚህ ምርጥ አንድ ብር ተከታለ 150 ሺህ 160 ሺህ በእናትህ ገት አልፈልግም። ማውጣት ደከመን እኮ በእናትህ ሰው አንድ ሰው የሚያወጣ ሰው የለም። ሁሉም ይመታናል፣ ያንቋሸናል። አንተ አንድ ባንክ አንድ ቡክ አውጣልኝ በቃ። አላወጣም ሰውዬ አውጥቻለሁ። ያማችኋል እናንተ የባንክ ሰራተኞች እንትን ማን በቃ የመንግስት ኃይል መግባት አለበት እንዴ? ኧረ ሰውዬ በእናትህ ወደዛ ሂድ። የምን የመንግስት ኃይል ነው የምትለው? እሺ በነፃ እኮ ነው። አልፈልግም። አውጥቻለሁ። ገቲ በእናትህ አልፈልግም። ኧረ ገቲ በእናትህ በቃ ለቀቀኝ ሰውዬ። ደክሞኛል። ካላወጣ በግድ እንትን ለቀቀኝ። አትንከሰኝ፣ ልቀቀኝ። ኧረ ገቲ በእናትህ አንድ በነፃ አውጣልኝ ሰውዬ። ዞር በል። እኔ እከፍላለሁ፣ አንተ አውጣልኝ። ስሜን አስገባልኝ። አልፈልግም። በግድ ታውጣለሽ። ልቀቀኝ። እንዴ እንዴ ፓፓ ቢስራው ወይኔ የማንቺ ስማይ ስባሪ ሰላም ነው።